ይህንን ያውቃሉ? 85% የሚሆኑት ደንበኞቻችሁ ወይንም ደግሞ 85% የሚሆኑት ገዢዎቻችሁ አንድን ዕቃ ከእናንተ ለመግዛታቸው በፊት ስለዛ ዕቃ ሪሰርች ያደርጋሉ ወይንም የተለያዩ ድረገጾች ላይ በመግባት ስለ ዕቃው በደንብ በዲቴል ያሉ። ድርጅታችሁ ወይንም ደግሞ ቢዝነሳችሁ ዌብሳይት ከሌለው እመኑን በብዙ እድሎችን እያጣ ይገኛል። እኛ ሀገር የተለመደ አንድ ነገር አለ። እሱም አንድ ድርጅት ወይም ደግሞ ቢዝነስ ዌብሳይት ያስፈልገዋል ተብሎ የሚታሰበው ድርጅቱ በጣም ትልቅ ከሆነ ወይንም ድርጅቱ ብዙ ተጠቃሚዎች አሉት ተብሎ የሚታሰብ ሲሆን፣ ነገር ግን ማንኛውም አይነት ቢዝነስ ማለትም ትንሽም ቢዝነስ ሊሆን ይችላል፣ ትልቅም ቢዝነስ ሊሆን ይችላል፣ ሁሉም ቢዝነሶች ዌብሳይት ያስፈልጋቸዋል። አንድ ድርጅት ዌብሳይት አለው ማለት የደንበኞቹን ፍላጎት ወይም ደግሞ ለደንበኞቹ ያለውን ተደራሽነት በዛ መጠን ማስፋት ይችላል ማለት ነው። በዚህ ቪዲዮ ዌብሳይት ማሰራት እያሰባችሁ ከሆነ 5 ማወቅ አለባችሁ ብዬ የማስባቸውን ጥያቄዎች እንመልሳለን። አንደኛ፣ ዌብሳይት ምንድን ነው? ዋት ኢዝ ዌብሳይት? ሁለተኛ፣ ሃው ዌብሳይት ኢዝ ወርክ ወይም ደግሞ ዌብሳይት እንዴት ነው የሚሰራው? ሶስተኛ፣ ዌብሳይት እንዴት ቢዝነሳችን ላይ ወይም ደግሞ ድርጅታችን ላይ ኢምፓክት የሚፈጥረው? አራተኛ፣ ዌብሳይት ዩአርኤል ወይም ደግሞ የዌብሳይት ሊንክ ሲባል እንሰማለን። ምንድን ነው እሱ? አምስተኛ፣ ዌብሳይት ውድ ነውን? እነዚህን ወሳኝ የሚባሉ 5 ጥያቄዎች በዚህ ቪዲዮ ጠቅለል አድርገን የምንመልስ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ እንድትሆኑና ድጋፋችሁን እንድታሳዩኝ በአክብሮት ተጋብዛለሁ። በቀጥታ ወደ ቪዲዮ። እሺ፣ ዌብሳይት ምንድን ነው? እንግዲህ ዌብሳይት የምንለው የተለያዩ ሲንግል የሆኑ ፔጆች አንድ ላይ ኢንተርኮኔክት ሆነው አንድ የተለየ ስም ኖሯቸው ስለ አንድ ድርጅት የሚያወሩ ከሆነ ያን ዌብሳይት ብለን ልንጠራው እንችላለን። አንድ ቀለል ያለ ምሳሌ ልስጣችሁ። አንድ መጽሐፍ ወስዳችሁ አስቡና ያ መጽሐፍ የተጻፈው ስለ አንድ ድርጅት ሲሆን መጽሐፉ የሚኖረው የተለየ አንድ ስም፣ ነገር ግን መጽሐፉ ውስጥ ላይ የተለያዩ ርዕሶች እንዲሁም የተለያዩ ገጾችን በውስጡ ይዟል። ዌብሳይትም እንደዚሁ ነው። አንድ የተለየ ስም ይኖረዋል፣ ነገር ግን እዛ ውስጥ ስለ ድርጅታችሁ ሊሆን ይችላል፣ ስለ ቢዝነሳችሁ እያንዳንዱን የሚገልጽ ዲቴል በውስጡ ይኖረዋል። ለምሳሌ ያክል በዓለማችን ትልቅ የሚባለውን አንድ ዌብሳይት ወስደን ይህም አማዞን ይባላል። አማዞን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የኦንላይን የገበያ ማዕከል ሲሆን ይህን ቪዲዮ እስከምሰራላችሁ ሰዓት ድረስ በዓለም ሁሉ ዙሪያ ከ310 ሚሊዮን በላይ ተጠቃሚዎችን በውስጡ ይዟል። ዌብሳይቱ ሰዎች ዕቃ መግዛት ሲፈልጉ ያሉበት ድረስ በመላክ ሰዎች ዕቃቸውን ያሉበት ላይ ወይም ደግሞ ካሉበት ነው ዕቃቸውን ሊደርሳቸው ያደርጋል። እኛም ሀገር ጂጂ የሚባል ፕላትፎርም አለ። እዚህ ፕላትፎርም ላይ ሰዎች ዕቃቸውን መግዛት፣ ዕቃቸውን መሸጥ እንዲሁም ዕቃቸውን ያሉበት ሆነው መሸጥ መለዋወጥ ይችላሉ ማለት ነው። ይሄ የሚያሳየው ዌብሳይት ምን ያክል ወደ ማህበረሰቡ ወይም ደግሞ ዌብሳይት ምን ያክል ወደ ገበያው እየገባ እንደሆነ። እንግዲህ ዌብሳይት አላችሁ ማለት የኦንላይን የቢዝነሳችሁ ቤት ኖራችሁ ማለት ነው። ፊዚካሊ የምትገናኙት ለምሳሌ አንድ ሱቅ ነው። ለዛ ሱቃችሁ ዌብሳይት አሰራችሁ ማለት 24 ሰዓት ሙሉ ሳምንቱን ኦን የሚሆን ኦንላይን ላይ ቤት ሰራችሁበት እንደማለት ነው። እንግዲህ ዌብሳይት ኖራችሁ ማለት በሌላ አማርኛ ሰዎች ስለ እናንተ ማወቅ ቢፈልጉ የትም ሳይሄዱ ያሉበት ላይ ሆነው ዌብሳይታችሁን ብቻ ገብተው ሙሉ መረጃ ስለ እናንተ ማግኘት ይችላሉ። ዕቃ መሸጥ ከሆነ የምትሰሩት ዕቃ እዛው ላይ መሸጥ ትችላላችሁ። ሰርቪስም ከሆነ የምትሰጡት ስለምትሰጡት ሰርቪስ ዌብሳይታችሁ ላይ ማስቀመጥ ሰዎች ያሉበት ላይ በመሆን ስለ እናንተ ዲቴል ማግኘት ይችላሉ። እንግዲህ ዌብሳይት አላችሁ ብለን ካሰብን ዌብሳይት ካላቸው ወይም ደግሞ ተወዳዳሪዎቻችሁ ጋር እኩል መራመድ ትችላላችሁ ማለት ነው። የደንበኞቻችሁን ፍላጎት በዛው መጠን ማርካት ትችላላችሁ። ገበያው ላይ ያላችሁ ተወዳዳሪነት በዛው መጠን ከፍ ይላል ማለት ነው። እንግዲህ ዌብሳይት ይህን ያክል ቢዝነሳችሁ ላይ ተጽዕኖ መፍጠር ከቻለ ዌብሳይት ከሌላችሁ ማሰብ መጀመር አለባችሁ። እሺ፣ ሁለተኛው በጣም ወሳኝ የሆነ ጥያቄ ነው። ዌብሳይት እንዴት ነው የሚሰራው? ሰዎች በዌብሳይታችን ተጠቅመው እንዴት ነው እኛ ሊያገኙ የሚችሉ? ይሄ በጣም ወሳኝ ጥያቄ ነው። ነገር ግን ደግሞ በጣም ቀላል አንድ ሴናሪዮ ወስደን ለማየት ነው።
ድርጅታችሁ www.example.com የሚባል ዌብሳይት ቢኖረው አንድ ደንበኛ ካለበት ሆኖ እንዴት ነው በዚህ ስም ተጠቅሞ እናንተን ሊያገኝ የሚችለው? የነገርኳችሁን ሊንክ ብራውዘር ላይ በመውሰድ ሰርች ያለ በመቀጠል ወደ ሰርቨሩ ሪኩዌስት ይልካል። ሰርቨሩ የእናንተን ዳታ ለዛ ዩዘር ዲስፕሌይ ያደርግለታል፣ ወይንም ደግሞ ድርጅታችሁን ፈርስት ፔጅ ላይ ዲስፕሌይ ያደርጋል። ደንበኛችሁ በዛ ሊንክ በመግባት ስለ ድርጅታችሁ የሚፈልገው መረጃ በቀላሉ ማግኘት ይችላል ማለት ነው። በጣም ቀላል። ደንበኛችሁ ያለበት ደግሞ ድርጅታችሁን አክሰስ ማድረግ የሚያስችለው ዌብሳይት ኖረ ማለት ነው። እንግዲህ ዌብሳይት በዚህ መጠን ቀላል እንዴት ይሰራል የሚለው ማለት ነው። ኦኬ፣ ሶስተኛ ላይ እንግዲህ ዌብሳይት እንዴት ቢዝነሳችን ላይ ኢምፓክት አለው የሚለውን እናያለን። አንድ ድርጅት ዌብሳይት አለው ማለት ባሉት ደንበኞች ዘንድ የበለጠ ተቀባይነት እንዲሁም የበለጠ እምነት አለው ማለት ነው። ድርጅታችሁ ወይም ቢዝነሳችሁ 24/7 ኦንላይን ላይ አለ ማለት በደንበኞች ዘንድ የበለጠ ተመራጭ፣ የበለጠ ታማኝ ሆኖ ብዙ ጊዜ መቀጠል ይችላል ማለት ነው። ሁለተኛ፣ ድርጅታችሁ የበለጠ ደንበኛ ወይም ደግሞ በየዕለቱ ቁጥሩ የሚጨምር ደንበኛ ማግኘት ይችላል ማለት ነው። ሶስተኛ ላይ እንግዲህ ድርጅታችሁ ዌብሳይት አለው ማለት ሎካል ማርኬት ላይ ብቻ ፕሮዳክታችሁን እያቀረባችሁ አትቀጥሉ፣ ወይም ሎካል ማርኬት ላይ ብቻ አይሆንም ማለት ነው። ፕሮዳክታችሁን ለገበያ የምታቀርቡት ለዓለም ሁሉ ፕሮዳክታችሁን ማሳየት፣ ለዓለም ሁሉ ፕሮዳክታችሁን መሸጥ ትችላላችሁ። ይህም ደግሞ ለዓለም ሁሉ ያላችሁን ተደራሽነት ከፍ ያደርግላችኋል ማለት ነው። እንግዲህ ድርጅታችሁ ዌብሳይት አለው ማለት የማርኬቲንግ ዋናውን ቱል ማለት ይቻላል ይዟል ማለት ነው። ይህም ማለት እንግዲህ አንድ ድርጅት ዌብሳይት ካለው ማርኬቲንግ ላይ ያሉ ሁለት ወሳኝ የሚባሉ ኮንሴፕቶችን አጠቃላይ ይዞልናል። እነሱም ፕሮሞሽን እንዲሁም ደግሞ ፕሌስ። ዌብሳይት አላችሁ ማለት ስለ እቃችሁ ወይም ደግሞ ስለ ፕሮዳክታችሁ ዌብሳይታችሁ ላይ ፕሮሞት ማድረግ ትችላላችሁ። እንዲሁም ደግሞ ፕሌስም ማስቀመጫችሁን ይሆናል ማለት ነው። ዌብሳይት አላችሁ ማለት እንግዲህ ለሰዎች ስለ ፕሮዳክታችሁ በዲቴል መናገር ትችላላችሁ። የሰዎችን ሪቪው ለደንበኞቻችሁ ማሳየት ትችላላችሁ። በዓለም ዙሪያ ያላችሁን ተደራሽነት ከፍ ማድረግ ትችላላችሁ። እንግዲህ ቢዝነሳችሁ ላይ አንድ ትልቅ ቱል ጨመራችሁ ማለት ነው። ዌብሳይት ቢዝነሳችሁ ላይ አዳደረጋችሁ ማለት ነው። ዌብሳይት ይህን ያክል ቢዝነሳችሁ ላይ ኢምፓክት መፍጠር ይችላል። አራተኛው ደግሞ እንግዲህ ዌብሳይት ዩአርኤል ምንድን ነው? ዌብሳይት ዩአርኤል ወይንም ዌብሳይት ሊንክ የምንለው በአጭር አማርኛ የድርጅታችሁ ኦንላይን መገኛ አድራሻ ማለት ነው። በጣም በብዙዎችን ዌብሳይት ሊንካችንን ከታች ያገኙታል። ዌብሳይት ሊንካችን ሲባል ትሰማላችሁ። ይሄ ማለት እንግዲህ እነዛ ድርጅቶች የኦንላይን መገኛ አድራሻ ማለት ነው። እንግዲህ እናንተም ዌብሳይት ሲኖራችሁ የራሳችሁ የኦንላይን መገኛ አድራሻ ይኖራችሁ። ያ ዌብሳይት ሊንክ የምንለው አንድ መጠሪያ ስም ይኖራል። ያ ስም የድርጅታችሁ ስም ሊሆን ይችላል። ለምሳሌ amazon.com ስንል amazon.com የአማዞን የኦንላይን መገኛ አድራሻ ማለት ነው። ስለዚህ በአጭር አማርኛ እንግዲህ የዌብሳይት ሊንክ የምንለው ይሄ ነው ማለት ነው። እሺ፣ አምስተኛውና የመጨረሻው ጥያቄ ዌብሳይት ውድ ነውን? እኔ እንደማስበው ብዙ ድርጅቶች ዌብሳይት ለማሰራታቸው ምክንያት ውድ ነው ብለው ያስባሉ። ነገር ግን ዌብሳይት እንደምታስቡት ውድ አይደለም። ወይንም ደግሞ ዌብሳይት ሲሰራ የተቀመጠ በዚህም ያክል ገንዘብ ዌብሳይት መሰራት አለበት ተብሎ ስፔሲፊክ የወጣ ገንዘብ የለም። ዌብሳይት ሲሰራ እንደ ድርጅታችሁ ይዘት ወይም ደግሞ እንደ ድርጅታችሁ ስፋትና ጥበት የገንዘቡ መጠን በዛው መጠን ይለያያል። ድርጅታችሁ ሰፊ ከሆነ ምናልባት የምታወጡት ገንዘብ ትንሽ ሰፋ ሊሆን ይችላል። ድርጅታችሁ መካከለኛ ከሆነና መካከለኛው ዌብሳይት የምትፈልጉ ከሆነ ደግሞ በዛው መጠን በተመጣጣኝ ዋጋ ቆንጆ ዌብሳይት ማሰራት ትችላላችሁ ማለት ነው። ዌብሳይት ሲሰራ ውስጡ ላይ እንደሚካተቱት ፋንክሽናሊቲዎችም የገንዘቡ መጠን በዛው መጠን ይጨምራል። ይህ ማለት ውስጡ ላይ እንዲካተትላችሁ የምትፈልጉትን ፋንክሽናሊቲ እንዲሰራላችሁ የምትፈልጉትን ፋንክሽናሊቲ ባበዛችሁ ቁጥር ትንሽ የገንዘቡ መጠንም ሰፋ ይላል። ነገር ግን ድርጅታችሁን ማስተዋወቅ ብቻ ከሆነ የምትፈልጉት እና ድርጅታችሁ ፖርትፎሊዮ ዌብሳይት ከሆነ የምትፈልጉት በዛው መጠን ገንዘቡ ዝቅ ይላል ማለት ነው። እንግዲህ ዌብሳይት እንደምታስቡት ውድ ወይም ደግሞ የተጋነነ ወጪ
የሚያስወጣችሁ አይደለም፣ ከምታገኙት ጥቅም አንጻር ማለት ነው። ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስል ነበር። አይሆን በዚህ ቪዲዮ ስለ ዌብሳይት የተወሰነ መረጃ አግኝታችኋል ብዬ አስባለሁ። ቪዲዮው ለብዙ ሰዎች ይደርስ ዘንድ ፔጁን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም በዚህ ቪዲዮ ያልገባችሁ ቢነሳ የምትሉትም ሀሳብ ካለ ከስር ኮመንት ላይ ያስቀምጡልኝ። እኔ የምሰራላችሁ ወይም ደግሞ መልስ የምሰጣችሁ ይሆናል ማለት ነው። በቀጣይ ሳምንት በሌላ በቆንጆና በአስተማሪ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ማለት እወዳለሁ። ሰናይ ጊዜ